እሺ አመሰግናለሁ። በመጀመሪያ ለዚህ ቃለ መጠይቅ ስለተፈቀደልኝ እድል ስለተሰጠኝ አመሰግናለሁ። እንግዲህ አርበኛ አንተነህ ድረስ እባላለሁ። የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ፖለቲካ መምሪያ ኃላፊ ነኝ። እንግዲህ ምናልባት ራሴን ካስተዋወቅኩ በኋላ ወደ ተጠየቁት ጥያቄ በቀጥታ እገባለሁ። እንግዲህ የመጀመሪያው የጎንደር አንድነት የተለያዩ ሂደቶችን አልፎ እዚህ ደርሷል። እንግዲህ ሂደቶችን ባጭሩ ለማስረዳት ያክል የመጀመሪያው የአንድነቱ የቅድመ ስምምነት የሚባሉት በመስከረም ወር፣ በአለፋ፣ በጥቅምት ወር እንዲሁም በቋራ የጎንደር አንድነት ለመስራት ብዙ ዋጋ ተከፍሏል። ይሄ የመጀመሪያው ሂደት ነው። በዚህም በርካታ ወንድሞቻችን አንድነቱን ለመስራት ዋጋ ከፍለዋል። በርግጥ ብዙ ቅድመ ስምምነቶች ያደረግንባቸው የተስማማንባቸው ቢሆኑም ነገር ግን ያልተቋጩና ያላለቁ ጉዳዮች በመኖራቸው ወደዚህኛው ሂደት ገብተናል ማለት ነው። ይሄኛው ሁለተኛው ሂደትን በተመለከተ እንግዲህ የቀድሞ በላይ ዘለቀ ዕዝ ከግንቦት 30 ጀምሮ ስብሰባዎችን አድርጓል በስራ አስፈጻሚ ደረጃ። ያ ስብሰባ ምንድነው? የአካል ስብሰባ ሳይሆን በስልክ በመደበኛ ጉባኤ የተደረገ ስብሰባ ነው። በዛ ስብሰባ በርካታ ውሳኔዎችን አሳልፏል። እንግዲህ ካሳለፋቸው ውሳኔዎች አንዱ የድሮ በላይ ዘለቀ ዕዝ ከጠቅላይ ግዛት ጋር የአደረጃጀት አንድነት ማምጣት የሚል አንድ ውሳኔ አሳልፏል ማለት ነው። እንግዲህ ይህን ውሳኔ ካሳለፈ በኋላ ጎንደርን ወክለው በአፋብን ያሉ አመራሮች ለምሳሌ አርበኛ ሀብቴ ወልዴ፣ አርበኛ ጌታ አስራደ፣ አርበኛ ጸዳሉ ሙላት እና አርበኛ ደሞዝ ገድፍ እንዲሁም ሌሎች የድርጅት አመራሮች በበላይነት እየመሩት የአንድነት ሂደቱ ተጀምሯል ማለት ነው። ስራ አስፈጻሚው ከወሰነ በኋላ የድርጅት አመራሮች አቅጣጫ የሰጡት የአንድነት ሂደቱ ተጀምሯል። ከተጀመረ በኋላ እንግዲህ በግንቦት 30 በነበረው ስብሰባ እስከ ሰኔ 15 ድረስ የድሮ በላይ ዘለቀ ዕዝ የስራ አስፈጻሚ አባላት የአካል ግንኙነት አድርገው አንድነቱን እንዲቋጩ መመሪያ ተሰጥቷል ማለት ነው። በዛ መሰረት ጉዞ ተጀምሯል። እንግዲህ አካላዊ ጉባኤውን ለማድረግ ጉዞ በሚጀመርበት ጊዜ በተለይ በሁለት አቅጣጫ እንደዚሁም በሌሎች ቦታዎች ለምሳሌ ያክል በደንቢያ ሮቢት እንደዚሁም ደግሞ በወገራ አካባቢ በደንቢያ አካባቢ ከ120 በላይ ወንድሞቻችን አመራሮችን ከከበባ ለማውጣት አንድነቱ እንዲሰራ ዋጋ ከፍለዋል። እንዲሁም በወገራ ቀጠና ደግሞ ከ20 ከ30 በላይ ወንድሞቻችን ዋጋ ከፍለዋል ማለት ነው። ስለዚህ ይሄና ሌሎችን ተጋድሎዎች በሰራዊቱ ሽፋን እየሰጠ አመራሮችን እያሳለፈ እየሸኘ ወደ ተባለው ቀጠና ገብተናል ማለት ነው። ወደዛ ቀጠና ስንገባ እንግዲህ የመጀመሪያው የድሮ በላይ ዘለቀ ዕዝ ሁሉንም አመራር ጠርቷል። ሁሉንም ስራ አስፈጻሚ አመራር ጠርቷል። በምክትል ስራ አስፈጻሚ ያለንም ጠርቷል። የኮር ተወካዮችንም ጠርቷል። ሌሎችንም የአባት አርበኞች ምክር ቤት ጠርቷል ማለት ነው። ስለዚህ ሁሉንም አመራር ሁሉንም ኮሮች አምስቱንም ኮሮች እንደዚሁም አባት አርበኞች ምክር ቤትን ያሟላ ያካተተ ጥሪ አድርጎ ወደ አካላዊ ጉባኤ ጉዞ ተደርጎ ተገናኝተናል ማለት ነው። እንግዲህ አካላዊ ጉባኤ ስንገናኝ በርግጥ በተለያየ በወንዝም በጠላት መንገድ ስለዘጋው ወይም ደግሞ ክረምት ስለሆነ ወንዞች ስለሞሉና በተለያዩ ምክንያት በህመምም ወደ ቦታው ያልተገኙ የስራ አስፈጻሚ አካላት አሉ፣ የስራ አስፈጻሚ አባላት አሉ። ነገር ግን እነዚህ የስራ አስፈጻሚ አመራሮች አንዳንዶቹ ይሁንታ ሰጥተዋል። በአካል የተገኘው ወስኖ የሚሰጠውን አቅጣጫ እንቀበላለን የሚል ይሁንታ ሰጥተዋል። አንዳንዶቹ ደግሞ ዘግይተውም ቢሆን ደርሰዋል ማለት ነው። ስለዚህ ውሳኔው ምንድነው? የተገኘው ስራ አስፈጻሚ በአካል የተገኘው ስራ አስፈጻሚ የሰራውን አቅጣጫ የሰራውን ውሳኔ እንቀበላለን የሚል ውሳኔ ስለነበረ ሁሉም ወደ ስራው ገብቶ ቀጥለናል ማለት ነው። እንግዲህ ከቀጠልን በኋላ በአብዛኛው 3 አይነት ነገር ነው የሰራነው ማለት ነው። እንግዲህ የመጀመሪያ የጉባኤው ዓላማ የድሮ በላይ ዕዝን የውስጥ ችግር መፍታት ነበር። ያን የውስጥ ችግር
በተገኘው ስራ አስፈጻሚ ተፈቶ ጨርሰናል ማለት ነው። የመጨረሻ በይቅርታ ዘግተን ወደ ቀጣይ ምዕራፍ ተሸጋግረናል ማለት ነው። ይሄ የመጀመሪያው ምዕራፍ ነበር። የመጀመሪያው በጣም ደስ የሚል ወንድማማችነት የሰፈነበት ያለፉ ስራዎች ተገምግመው ለቀጣይ አእምሯችን ንጹህ አድርገን ለቀጣይ ምዕራፍ የገባንበት አንደኛው ምዕራፍ ነበር ማለት ነው። ሁለተኛው ምዕራፍ ከጠቅላይ ግዛቱ ጋር በመሆን ሁለቱ እዞች አጠቃላይ ጎንደርን የሚመስል አደረጃጀት ለመስራት ያለፉ የጎንደር የፖለቲካ የማህበራዊ የትግል ስብራቶችን በመገምገም አጠቃላይ ውይይት ተደርጎ ስምምነት ላይ የደረስንበት ነበር ማለት ነው። እንግዲህ በዚህ የተለያዩ አጀንዳዎች ተነስተው በእነዛ አጀንዳዎች ተወያይተን አጠቃላይ እንደ ጎንደር እንደ ቀጠና አቅጣጫ ተቀምጧል ማለት ነው። እንግዲህ ይሄ በጎንደር ላይ የነበሩ የውስጥ አንድነትን የሚፈታተኑ አንዳንድ ግለሰቦች፣ አስተሳሰቦች፣ አመለካከቶች እንዲሁም ከአደረጃጀት አኳያ ወጥ አደረጃጀት ያልፈጠርንበት አንዳንድ ጉዳዮችን ገምግመን ተስማምተን ጨርሰናል። ይሄ ሁለተኛው ደረጃ ነበር ማለት። ሶስተኛው እና የመጨረሻው ምንድነው? በእርግጥ ሁለቱም እዞች አንድ ድርጅት ላይ ነው ያላቸው፣ አንድ እናት ድርጅት ነው ያላቸው። ነገር ግን በዋናነት የአደረጃጀት አንድነት ማምጣት ነው። በሁለቱ እዞች የነበሩ ኮሮችን ወደ አንድ ማምጣት፣ አመራሩን ወደ አንድ ማምጣት፣ የአመራር ድልድል መስራት፣ ወደ አንድ አስተሳሰብ፣ ወደ ወጥ አደረጃጀት፣ ወደ ወጥ ሲስተም የመቀየርና አንድ የማድረግ የማዋሃድ ስለነበረ ሶስተኛውና የመጨረሻው ይሄ ነበር ማለት ነው። ስለዚህ ውህደቱን በተመለከተ በሁለቱ እዞች መካከል በአደረጃጀትና በሌሎች ያሉ አጠቃላይ ውይይቶች ከተደረጉ በኋላ በሁለቱ ወገን ቴክኒካል ኮሚቴ ተመርጦ ቴክኒካል ኮሚቴው ስራውን ጀምሯል ማለት ነው። እንግዲህ ቴክኒካል ኮሚቴው እንደ በላይዝ 5 በሌሎች ደግሞ በጠቅላይ ግዛቱ ደግሞ 5 ነን 10 ቴክኒካል ኮሚቴ የመጀመሪያውን የሚለውን ውይይት አድርጎ ስምምነት አድርጎ ስራ ጀምሯል ማለት ነው። እንግዲህ የቴክኒካል ኮሚቴው የመጀመሪያው በስራ አስፈጻሚ የተመረጠ ነው፣ በየዞቹ ስራ አስፈጻሚ። ሁለተኛ የድርጅት አመራሮች አስተያየት ሰጠውበት ስራ የቀጠለ ነው። በሶስተኛ ደረጃ አጠቃላይ ኮሮቻችንና ሰራዊታችን እውቅና ወስዶ ስራ የጀመረ ቴክኒካል ኮሚቴ ነው ማለት ነው። ስለዚህ ቴክኒካል ኮሚቴ ወደ ስራ ሲገባ የአመራር ድልድል ሰርቷል ማለት ነው። እንግዲህ የቴክኒካል ኮሚቴው ዋና ዓላማ ምንድነው? አንደኛ በዋና ስራ አስፈጻሚ በምክትል መምሪያና በሌሎች ዘርፎች እና ልዩ ልዩ የስራ ዘርፎች ስራዎችን ለይቶ ፕሮፖዛል ማቅረብ ነው። ስልጣኑ ይሄ ነው ማለት ፕሮፖዛል ያቀርባል ማለት ነው። ቴክኒካሊ ሁሉን ነገር አይቶ አካታች አድርጎ አሳታፊ አድርጎ ኮሮችን ታሳቢ አድርጎ መክሊትንና መስፈርትን መሰረት አድርጎ ፕሮፖዛል አቅርቧል ማለት ነው። ስለዚህ ይሄ ቴክኒካል ኮሚቴ ፕሮፖዛሉን ለየዞቹ ስራ አስፈጻሚ ያቀርባል ማለት ነው። የየዞቹ ስራ አስፈጻሚ አጽድቀዋል ማለት ነው። አጽድቀዋል። ቀጣይ ምንድነው የሆነው? የሁለቱ እዞች ስራ አስፈጻሚ በጋራ ሆኖ አካላዊ ጉባኤ የተገኘው ታጋይ በጋራ አድርጎ አስተያየት ሰጥቶ አጽድቆታል ማለት ነው በሁለተኛ ደረጃ። ስለዚህ ይሄን አይነት የማጥራት ህጋዊ ሂደቶችን አልፎ ስራ አስፈጻሚውን አጽድቆ ወደ ሚዲያና ወደ ህዝባችን ወደ ሰራዊታችን ይፋ ማድረግ ይችላል ማለት ነው። እንግዲህ አጠቃላይ ሂደታችን ይሄ ነው። ምናልባት እዚሁ ጋር ተያይዞ ሊነሳ የሚችል ከአንድነቱ ጋር ተያይዞ አንዳንድ ግለሰቦች ሂደቱን ትክክል አይደለም በማለት ሂደቱን ባለመረዳት የግልጸኝነት ችግር ስላለባቸው ህዝባችን ለማደናገር እየሞከሩ ነው። እንግዲህ ይሄ የመጀመሪያው ቅድም ሂደቱን እንደገለጽኩት ነው። ከድርጅት አመራር ከዛ አመራር ከኮር አመራር ሙሉ የተሳተፈበት የአመራር ድልደላውን በተመለከተ ሁሉንም ቀጠናችን አሳታፊና አካታች አድርጎ የተሰራበት ከዛ ባለፈ ደግሞ አሰራር የተቀመጠለት ነገ እየተገመገመ እንደሚስተካከል አሰራር የተቀመጠለት በመሆኑ አጠቃላይ ግልጸኝነቱ ሄደው ምናልባት በሁለተኛ መመለስ ከሆነ ቀጥላለሁ። የመጀመሪያውን አመሰግናለሁ። ጨርሻለሁ።